ያው እናቴ ከጠዋት ጀምሮ አልተቀመጥንም። አያችሁ ይሄ እሾክ ነው። ጓንት የለም ብታይ ስንት አመት 2 አመት ጦርነት እስራኤልና ከዚያ ሀገር ጋር ጦርነት ውይ ስላሴዎች ውይ ነበረና ጦርነት ነበረ፣ ዝግ ነበረ። ይኸውላችሁ እንግዲህ እንዲህ ነው የአረብ ሀገር ሴት እንዲህ ነች። እንዲህ ሰርታ ነው የምትኖረው። ደልቷት ይመስላችኋል አንዳንዶቹ። እናቴ የአረብ ሀገርን ሴት ጀግና አለ እንዴ? እንደ አረብ ሀገር ሴት ጀግና እኮ የለም። ሰላም ወንዶች ይኖራችሁ፣ ፍቅሮች እንዴት ናችሁ? ሰላም ናችሁ? አለው እንዴ ሰራ የአረብ ሀገር ሴት እንዴት ሰራለች? ወንድ የሚሰራውን ስራ ትሰራለች። እንዴት ሰራና ቤተሰቦቿንም ታስተዳድራለች፣ ልጆቿንም ታሳድጋለች። ታዲያ ማን ነው የአረብ ሀገር ሴት ጀግና ነች ያልክ ብሎ ያላላት? በአፍ ጀግና ነች አሉ እንጂ በተግባር ጀግንነቷን አላሳዩም እኮ። ግን እኛ እናሳያለን ጀግንነታችን። እኛ ጀግና ምንም አይቀርብንም። የቤቱን ምግብም የውጭንም ስራ የእርሻውንም ስራ ሁሉንም እንሰራለን። ገበሬም ሆነ ግብርና እንሰራለን፣ እርሻ እንሰራለን፣ እንኮተኩታለን፣ እናጭዳለን፣ እንሰበስባለን። አረብ ሀገር ሴት እንዲህ ነው። አርሶ አደሯ ገበሬዋ ማሚ የአረብ ሀገሯ ጀግኒት። ሁላችንም ጀግኖች ናቸው። የአረብ ሀገር ጀግኖች። እግዚአብሔርን ምን ይወጣልን? ምን ይወጣልናል? ምን ይወጣልናል? ምን ይወጣልናል? እኛ እኮ ከጀግኖች ጀግኖች ነው። የአረብ ሀገር ሴት እኮ ከወንድ የምትበልጥ ጀግና ሆናለች አሁን ላይ። እንዲህ ነኝ። አያቸው የምንሰራው ስራ እንዲህ ነው። ያው እናቴ ከጠዋት ጀምሮ አልተቀመጥንም። አያችሁ ይሄ እሾክ ነው። ጓንት የለም ብታይ ስንት አመት 2 አመት ጦርነት እስራኤልና ከዚያ ሀገር ጋር ጦርነት ውይ ስላሴዎች ውይ ነበረና ጦርነት ነበረ፣ ዝግ ነበረ። ይኸውላችሁ እንግዲህ እንዲህ ነው የአረብ ሀገር ሴት እንዲህ ነች። እንዲህ ሰርታ ነው የምትኖረው። ደልቷት ይመስላችኋል አንዳንዶቹ። እናቴ የአረብ ሀገርን ሴት ጀግና አለ እንዴ? እንደ አረብ ሀገር ሴት ጀግና እኮ የለም።